እኔ ማውቀው ከሆነ ሴት ልጅ ከትዳር ወጥታ ሌላ ወንድ ስትይዝ ዛሬ በእሷ ነው የሰማሁት። በእሷ ነው ያየሁት፣ በእሷ ነው የሰማሁት። አውቃለሁ እውነት እንዳልሆነ ግን አውቃለሁ። እያወቅኩም ለማየትም ለማስማትም ሴት ልጅ ወንድ እያለ ከቤት ወጥታ ውጭ አድራ ከሌላ ሰው ጋር ደግሞ ሆና ስታየው ዛሬ ነው። ይቅርታ አድርጉና አብዛኛው ጊዜ ወንድ ልጅ ነው ውጭ የሚያድራው ሴት ልጅ ላይ። ሰላም ጤና ይስጥልን። ውድና እየተከበራችሁ የመሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ቆይታ እንዴት ነው? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። እንግዲህ በዚህ መስመር ላይ ጠፍቻለሁ በጣም። ረመዳን ያው በጣም ቢዚ ያደርጋል። አረብ ሀገር የምትኖሩ እንግዲህ ታውቃላችሁ እንዴት እንደሚያደርግ። በአጋጣሚ ነው ዛሬም ልሰራ የቻልኩት። በጣም ከባድ ነው፣ እውነቴን ነው የምላችሁ። እኔ እንደዚህ አጋጥሞኝ አያውቅም። ስግደት ላይ ቆይቻለሁ፣ የተለያዩ ቤት ሰርቻለሁ። ግን ሳውዲ በጣም ይከብዳል። ለምን? ያው አብዛኛው ህዝብ በሙሉ ያው ሙስሊም ስለሆነ ረመዳን በጣም ይከበራል እና ስራውም እንደዛ ነው፣ ይከብዳል። እናንተ ጋስ እንዴት ነው? የት ነው ያላችሁ? እንዴት ነው ስራ ጫና? እኔ እኮ እግሬ ስር ውሃ ሞልቷል። ወገቤ ሊወልቅ ነው ገና። ዛሬ ስንት 7 ቀን ነው 6 ቀን እግሬ ላይ እውነት ውሃ ሞልቷል። የለም ፎቅ ታች ወደዚህ እያልኩ በጣም እየከበደ ነው። አይኔ ራሱ ትክክል አይደለም። ኖርማል መስላለሁ፣ ከባድ ነው። ቀን ጅዋጅዌ የተጫወት ትውያለሽ፣ ማታ ከምሽቱ 9 ሰዓት ስል ወደ ማኝታ ታልፊያለሽ። እና ይሄ ትንሽ ጥፍት ብያለሁ። የሰው ማዳመጥ አቁሜያለሁ፣ የራሴን መስራት ይቻለሁ። እና ዛሬ እስቲ አጋጣሚ ለምንድን ነው ሰው ጋር እኔ ጋር ያለው ድካም ሰው ጋር አለ ወይ ለማለት ፈልጌ ነው የመጣሁት። ከዚህ በፊት እኔ የምሰራው ቪዲዮቹን ያውላችሁ ታውቃላችሁ። ጥንዶቹ ወደ ደረሱ እየታደረሳችሁ ግን እኔ ወር ሊሆን ነው አንድ 15 ቀን ምናምን ይሆናል ከታውኩት። ምንም ነገር መስራት ይቻለውና አንዳንድ ቪዲዮቹ ቲክቶክ ላይ ሼር ሲደራረጉ አያለው። የኔ ፍቅረኞች የኔ ውዶቹ ሁኔታ በዛ ነው ማዳምጠው ማየው። አላፍ እያልኩ ያው አጭራጭር ቪዲዮ ስለሚለቀቅ እዛ ጋር አያለውና እውነት ነው እንደ ነገሩ። እኔ ትቻለሁ። እስቲ እየተከታተላችሁ ያላችሁ ልጆች እንዴት ነው ጉዳዩ? የት ደረሰ? እና ዩሩት እንግዲህ ሌላ ባል አግኝታለች ነው የሚባለው። እኔ ማውቀው ከሆነ ሴት ልጅ ከትዳር ወጥታ ሌላ ወንድ ስትይዝ ዛሬ በእሷ ነው የሰማሁት፣ በእሷ ነው ያየሁት፣ በእሷ ነው የሰማሁት። አውቃለሁ እውነት እንዳልሆነ ግን አውቃለሁ። እያወቅኩም ለማየትም ለማስማትም ሴት ልጅ ወንድ እያለ ከቤት ወጥታ ውጭ አድራ ከሌላ ሰው ጋር ደግሞ ሆና ስታየው ዛሬ ነው። ይቅርታ አድርጉና አብዛኛው ጊዜ ወንድ ልጅ ነው ውጭ የሚያድራው ሴት ልጅ ላይ ሌላ ሴት ደርቦ የሚያገባም የሌለ እውነቶቹን የሚያሳየው ከወንድ ነው። አንድች ሴት ትዳር ነው ብላ ከገባች ትዳር ዓለም ውስጥ ካለች ትዳር እያለ ሙሉ ከሱ ተለይታ ሌላ ልታገባ ትችላለች እንጂ ትዳር ውስጥ እያለች ሌላ ወንድ ጋር መገኘቷ እኔ እንጃ፣ ይሄ ተገቢ አይደለም። እውነቱን ለመናገር ደስ የሚያሰኝ ነገር አይደለም፣ ወይ እንኳን እሰይ የሚለው ነገር አይደለም። የእናንተ አስተያየት ባላቅም በአገራችን ላይ ነው የማውቀው፣ በእኛ አካባቢም ቢሆንም የተለያዩ ቦታ ላይ የምሰማም ሴት ልጅ ትዳር እያለች ከሌላ ወንድ ጋር ተይዛ አታውቅም። እና የእነሱ ቪዲዮ ሙሉ ባላየም የሰማሁትና ወይ በቲክቶክ ሼር የሚደረጉ ነገሮችን ሳይ ጊዜ ያስጠላል። በቃ አንድ ወንድ ካገባች በኋላ ከሆነ ይሆናል፣ ማይሆን ከሆነ ደግሞ ተለይታ ሌላ ማግባት መብት አላት። የማይሆን ሰው ጋር ለአንድ ሴት ግዴታ የተባለ ህግ የለም። ህግ እኩል ይፈርዳል ለማንም። ስለዚህ ያ ሰው ማይሆን ከሆነ ወይ ቀጥታ ትዳሩ መምራት ካልቻለ ትታ መውጣቷ መብቷ ነው። ህግም ይፈቅዳል፣ ማለየት ትችላለች። ግን
ትዳር ላይ እያለች እሱ ያልሆነ መንገዶቹን እሱ ሄዱ ብላ እሷም ወታ ደግሞ ውጭ አድራ ከሌላ ወንድ ጋር እንደዚህ ይከብዳል። እውነቴን ነው የምላችሁ ይከብዳል። እና እያስጠላል፣ የሚያስጠላ ነገር ነው ያየሁት። መስራት ይቻላል፣ ሁሉ ነገር ትቻለ በዛ ዙሪያ። እንደው እውነት በቃ አኳንቴን የሚገዛ ሰው እየፈለኩ ነው እውነቱን ለመናገር። አኳንቴን እሸጣለሁ በቃ። እና የሚገዛ ሰው ካለን በዛ እስቲ ፈልጉ፣ ወይስ እኔ እገዛለሁ የሚለው ሰው ካለ ኮመንት ላይ አሳወቁ። አካውንቴን እሸጣለሁ። እንደዚህ ከሆነ መስራት ሁሉ በጣም እያስጠላ ነው። እና በዛ ጋር ተያዘው አንደኛ ደግሞ በጣም የምሰራው እየሰራው ማንኛው ስራ ብመችም ባይመችም ማታ በቃ ማታ ለመተኛት ትርፍ ሰዓት ብዬ እኔ በትርፍ ሰዓት ስራዬ ነው ሆና ብዬ እውነቴን ነው የምለው ከሰው ጋር ማውራት ሁሉ ነገር ትቼ የጀመርኩት ስራ ፖፖ ላይ ነው። ፖፖ ላይ በቃ ከምንም ሁሉ ነገር ትቼ ማለት ነው። ግን እሱ ደግሞ 666 ተባለ። 666 ሲባል የሰበሰብኩ ከነ ብሬ ከነ ምናምን ሁሉ ነገር ትቼ አፑን ዲሌት አደረኩት። ዲሌት ካረኩ በኋላ ይሄ ደግሞ አሁን ወደፊት ምን እንደምሉ አላውቅም። ይሄን እና ሁሉ ነገር በቃ ይሄንም እሸጣለሁ፣ ተገላግዬ ቁጭ እላለሁ። እናንተም አይዲ ስጡ ስትል ጊዜ አይዲ አትሰጡም። የሚሰራበት አይዲ እያልኩ እጠይቃለሁ። ስለዚህ ግዙ በቃ አሁን አካውንት እሸጣለሁ፣ ግዙ። እና ይሩት ይሄ መንገድ አንቺም ተመለሽ፣ ወደ ቤትሽ ሰላም ፍጠሪ። እሊ የሚባል ነገር አትግቢ። ሴት ልጅ እሊ ውስጥ ባትገባ ይሻላል። ሴት ነሽ፣ ሁሌም ተፈላጊ ነሽ። ሴት ልጅ ተፈላጊ ናት። በዛው ራስሽን ሰብስበሽ ከተቀመጥሽ ተፈላጊ ነሽ። እሱ ሄደ ሌላ ሴት ጋር ሄደ እንዲህ ሆነ ብለሽ እንደሱ ሆናለሁ ካልሽ እውነቴን ነው የምልሽ ምንም አያምርብሽም ማለት ነው። ይቅርብሽ ወንድ በቃ እሱ ጋር ያለው ነገር ጨርሽ። የማይሆን ትዳር የማይዘልቅ ትዳር ከሆነ ከሱ ጋር ያለው ነገር ጨርሽና ላንቺ የተባለው ደግሞ ይመጣል። ከሱ የበለጠ የሚያንከባክብሽ ወንዳ ወንድ ታገኛለሽ። ግን የሱ ስር ሆነሽ ሌላው ያስጠላል። እና ይሄ ነገር ባታደርጊ መልካም ይመስላል። እና ኢንሻአላህ አሁን ቀጣዩ ቪዲዮ ሰላም ሆናችሁ ሰላም ፈጥራችሁ በፍቅር ትሰራላችሁ ብዬ ተስፋ አድርጋለሁ። የምትሄዱት መንገድ ተመለሱ። እና ሌሎቹ ደግሞ ስደት ላይ የምትገኙት ጓደኞቼ እንዳው እንደኔ በሸቃላ ስም የምትጠሩ መዳም ቤት ያላችሁ አይዟችሁ፣ በርቱ በርቱ በርቱ። ለሁላችሁም ያው በርቱ ማለት ወዳለው ስራ ጫና ብኖርም ምንም አይደለም። ያው ጾም ያለ ነው ሁሉም ጋር። ስለዚህ እኛ ወገባችን ጠበቅ ማድረግ አለብን። እኔንም ደግሞ በዚህ አጋጣሚ አይዞሽ መሲ እያላችሁ ሁኔታን ነው በጣም እያደከመ ነው። በጣም በተለይ ፎቅ እየወጣሽ ስራው ጋር ከምኑ ጋር ስል ዱቄት ነው የሚያደርገው። እና አንዳንዴ ያው ተስፋ ያስቆርጣል። ይሄ ያልፋል ግን ምናምን የሚለው ነገር ይመጣልና ራሴን በራሴ አይዞሽ መስዬ ማኛ ወሰኝ እላለሁ። እና እናንተም አይዟችሁ፣ ያው አበረታቱ፣ አትጥፉ፣ አንጥፋ፣ ጠይቁ። እንደዛ ነው የምላችሁ ውዶች። መልካም ቆይታ ይሁንላችሁ ለሁላችሁ።